ሌሊት በተኛንበት ለጸሎት ተግተህ ቆመን እናይሃለን። አንድ ጊዜ እንኳን አርፈህ አላይህም። አተኛምን ብሎ ጌታውን ጠየቀው። ቅዱስ ጴጥሮስ የታደለ ሐዋርያ ነው። መድኃኔዓለምን ፊት ለፊት በአካለ ሥጋ አግኝቶ የጠየቀ ቃል በቃል የተነጋገረ የመድኃኔዓለምን ድምፅ መስማት የፈለገ በጎ ሐዋርያ ኩሎ አደግነ ወተሎናከ ምንጦቱ ሴትነ ሁሉን ትተን ተከተልን። ዋጋችን ምንድን ነው የምናገኘው? ሁሉ ባለም እያለን እንደሌለን ተቆጠርን፣ አንተን መሰልን አለው። ቅዱስ ጴጥሮስ ሁሉን ትተን ተከተለ ያለው ምን አጓጉቶት ነው ቢባል ራሱን የሚያስጠልልባት ደሳሳ ጎጆ፣ አሳ የሚያጠምድባት ቀዳዳ መረብ፣ አሳውን የሚሸጥባት አንድ ደግሞ ገጣባ አህያ ነበረው። ይህን ገንዘብ ብሎት ሁሉ እያለኝ እንደሌለ የተከተልኩ አለ ይላል። ቢሆንስ ገንዘብ አይደል? እከብር በልቦናን ትቶ ክርስቶስን መከተል። በዚያ ላይ ደግሞ እኮ በክርስቶስ ምንም ነገር የለም። በሰዓቱ የእግር ጉዞ ነው ያለው። በእርግጥ ህብስት በርክቶ ይበላሉ፣ ህሙማን ይፈታሉ፣ ይፈወሳሉ፣ ለምጻሞች ይነጣሉ። ከዚህ በላይ ታምራት የለም። ታዲያ ቅዱስ ጴጥሮስ አተኛም ብለው አይተኛም ሲለው ደገመ። ጴጥሮስ ለምንድን ነው የማተኛው? አትደክምም? ለምንድን ነው የማተኛው ሲለው ዓለምን በመዳፌ ጨብጬ ነው የማኖረው። እኔ ከደከምኩ ካንቀላፋው ዓለም ወድቃ ትሰበራለች ሲለው ለቅዱስ ጴጥሮስ ረቀቀው። በመለኮታዊ ሐሳብ ነው የነገረው። አሁን ስታስቡት ዓለምን በመዳፍ ጨብጦ ማኖር ይቻላል? እንደ ሥጋ ሐሳብ ሲታሰብ ዓለም ሲባል በክንፍ የሚበረው በእግር የሚሽከረከረው በደመ ነፍስ ሕያዋን ሆኖ የሚኖረው እኛም የሰው ልጆች ዱሩ፣ ጫካው፣ ሰማዩ፣ ምድሩ በአጠቃላይ 22ቱ ስነ ፍጥረት ዓለም ነው። 22ቱ ስነ ፍጥረት በመዳፍ ማኖር በሰው ዘንድ ስታሰብ እኮ ይቻላል። በክርስቶስ ዘንድ ግን በጣም የምንት ነው። እንደምን ይቻላል? ነጋሩ ለማመን ቢከብደው አድርግና አሳየኝ ያለው ቅዱስ ጴጥሮስ ዓለምን በመዳፍ ይዘህ አሳየኝ። ራሴን መዳፍ ውስጥ መፈለግ አለብኝ ያለ ቅዱስ ጴጥሮስ። ምዕመናን በእግዚአብሔር ቤት ራሳችሁን ፈልጉ። እግዚአብሔር እጅ ላይ ሆናችሁ ክርስቶስን ፈልጉት። ራሳችሁን የት ነው ያለሁት? ምጽዋት ላይ ነው ያለሁት? ስርቆት ላይ ነው ያለሁት? ዝሙት ላይ ነው ያለሁት? ንጽሕና ቅድስና ላይ ነው ያለሁት? እግዚአብሔርን በመፍራት ነው? እግዚአብሔርን በማሳዘን? ቤተ መቅደስ ነው ያለሁት? በሸታ ቤት? አባይ ጠንቋዩ መጽሐፍ ጎላጩን ነው እያመለኩ ያለሁት? መመለክ የሚገባውን አምላክ ነው እያመለኩ ያለሁት ብላችሁ ራሳችሁን እግዚአብሔር እጅ ላይ ፈልጉት። አሳየኝ አለው። አይቻልም ማለት ይቻለኛል። መድኃኔዓለም ለቅዱስ ጴጥሮስ የወርቅ ጽዋ የወርቅ ዋንጫ ሰጠው። በዚያች ላይ ወይን ተሙሉባት አለ። ተሞላች። ቅዱስ ጴጥሮስ ያችን እንደያዘ ተቀመጠ። ዋንጾ ድቃሰ እንቅልፍ መጣበት። እንዳንቀላፋ የያዛት ደቀቃት። የወርቅ ዋንጫው ተደቆሰች፣ ወይኗን ፈሰሰች። ቅዱስ ጴጥሮስ ነቃ። የያዝካትስ አለው ወደቀ፣ የተሰበረች። የቀረ ምንድን ነው? ዓለምን በመዳፌ ይዤ ማሳየት አይደል አለው። አዎን መድኃኔዓለም ዓለምን በመዳፉ ያዘና ነፋሳትን ሳነፍስ፣ አዎ ማያትን ሲያፈስ፣ ጎርፎች በጅረታቸው ሲጎርፉ፣ ነፍሳት በመዳፉ ላይ ሲንቀሳቀሱ፣ ከዚህ መካከል አይተሃለሁ ከጴጥሮስ እስኪ ራስህን ፈልገህ አግኝ አለው። ቅዱስ ጴጥሮስ የዱር አራዊት አለ፣ የቤት እንስሳት አለ፣ አይዋፉ፣ አዝሬቱ፣ አትክልቱ በአጠቃላይ ምድር ላይ ያለው አለ። ከዚያ መካከል በአንድ መዳፍ ላይ እንዴት ነው ራሱን ፈልጎ ማግኘት የሚችለው? በአንድ መዳፍ ላይ የት ጋር ነው ያለው? እስኪ ያሳየኝ ራስህን ሲለው ለሊቀ ተአምር ጌታዬ በድያለሁ፣ ይቅር በለኝ፣ አስቀይሜያለሁ፣ ምሕረትህ ትድረስልኝ። የእኔን መኖሪያ አንተ እንጂ የምታውቀው እኔ አላውቅም አለ። ምዕመናን ዛሬ ያለን ለማደራችን እርግጠኞች ነን? የእኛን መኖሪያ ማንም የሚያውቀው እግዚአብሔር። ስለዚህ ይገርማችኋል፣ እኛ ለማደራችን እርግጠኞች አይደለንም፣ ለመኖራችን ግን እንጨነቃለን። እየሰማችሁ ነው? ለማደራም አንድም ሰው እርግጠኛ አይደለም። ዛሬ አድራለሁ ብሎ በወኒ ዛሬ አሁን ፎክሮ የሚናገር ሰው ከዚህ መካከል የለም። ለመኖራችን ግን እንጨነቃለን። እንደው ዘንድሮ እንደታልፍ ይሆን? የትዳሬ ጉዳይ፣ የልጆቼ ጉዳይ፣ የኑሮ ጣሪያ መንካት እንዴት አድርገን እንኖረው ይሆን ብለን እንጨነቃለን። ግን ለአንድ ቀን ማደራችን እርግጠኞች እኮ አይደለም። ማን ይጠብቀን? ስለዚህ መድኃኔዓለም ምናችን ነው? ጠባቂያችን ነው። አመለ ክፉዎች ብንሆን ይጠብቀናል። ነውረኞች ብንሆን ይጠብቀናል። ተቀበዝባዥ ባካኞች ብንሆን እግዚአብሔር ይጠብቀናል። ደግሞ ምድራዊ ጠባቂ እኮ ይሰለቻል። የራስን ጉዳይ ብሎ እኮ ጥሎን ይጠፋል። እግዚአብሔር ግን በብዙ በደል እንኳን ብንበድለው ይጠብቀናል። የነገር ብሎ ይታገሳል። ስለዚህ የመጀመሪያው ጠባቂ እግዚአብሔር ነው፣ ሰዓታችን እንዳንወስድ። ሁለተኛው ጠባቂ መላእክት ናቸው። ማን ናቸው አልኳቸው? ከእግዚአብሔር ቀጥሎ ማን ይጠብቀናል?
እንደው ምዕመናን በስንት ጠባቂ እየተጠበቅን ከዚህ ሁሉ አልፈን እንደው ዲያብሎስ ሲጫወትብን አያሳዝን? የዲያብሎስ የግብር ልጆች ስንቱን ጠባቂ አስቀይመን ስንቱን ጠባቂ በጎናችን አድርገን ከዲያብሎስ ፈተና እየታደጉን እምቢ ብለን አልፈን እንደው ንስሐ ሳንገባ እንኳን እንደተቅበዘበዝን እንደጎደለ ሳይሞላ እንደባከንን ሳናርፍ መጠራት ከባድ ነው። እንደ ሰው ሁለት መላእክት ተውቃቢዎች አይደል ሕርያቆስ የኔታ የሚለው በቅዳሴው ላይ አሉት። አንዱ የሌሊት አንዱ የማለት። ውቃቢ ማለት ያጨሌው ይሄ ቤታችሁ ያለው አይደለም። ውቃቢ የዛሬ ያልመሰለው የምትሉት አይደለም። ውቃቢ ማለት አቀበ ጠበቀ። ውቃቢ ማለት ጠባቂ ማለት ነው። ጠንቋዮቹ ከዚህ ወስደው ነው ዝም ብለው ውቃቢ እንዳላለኝ የሚሉት ማለት ነው። ስንት ጠባቂ ያሉት አልኳችሁ? ሁለት። አንዱ የመዓልት ነው፣ አንዱ የሌሊት ነው። ሰማያውያን መላእክት ናቸው። አሁን የኔ ወይ የእናንተ ወይ ሚካኤል ወይ ገብርኤል ሊሆን ይችላል፣ አይታወቅም። እና የሌሊቱ ይመጣል፣ የመዓልቱ ይወጣል። በዚህች ቅጽበት ዲያብሎስ ገብቶ እንዳያስታችሁ፣ ልጅነታችሁ እንዳያሳጣችሁ፣ እንዳያረክሳችሁ፣ በዚያው ላይ ኃጢአት ሰርታችሁ ነፍሳችሁን እንዳይነጥቃችሁ ሥጋው ደሙ ከሚፈተትበት አምልኮተ እግዚአብሔር ከሚፈጸምበት የካህናቱ ድምፅ ከሚሰማበት ጠዋት ለኪዳን ማታ ለምህላ ቤተ ክርስቲያን ተመላለሱ የሚል ስርዓት ተሰራ። ስለዚህ ጠዋትና ማታ ኦርቶዶክሶች ቤተ ክርስቲያን ይመላለሳሉ። ለምንድን ነው ተብላችሁ ብትጠየቁ መልሱ ተረኛው መልአክ እንዲረከበኝ በዚያች ቅጽበት ኃጢአት እንዳልሰራ መልአኩ እስከሚረከበኝ ድረስ ቤተ ክርስቲያን እሱን ለማግኘት ነው የሚሄደው በሏቸው። ማታ ያዳሩ ሲመጣ ቤተ ክርስቲያን ሲያገኘን በመቅደሱ እንደጸናን ለአምልኮ እንደጸናን እንኖራለን። ታዲያ የሚጠብቀን መልአክ መቼስ ሽሻ ቤት ያግኘን እንዴ? ነገረ ሰሪዎች መካከል ተቀምጠን ያግኘን እንዴ? ጠዋትና ማታ ያ ሲወጣ ያ ሲወርድ በቅጽበት ገብቶ ነፍሳቸውን እንዳይነጥቃቸው ከካህናቱ ተገናኝተው በመቅደሱ ቆመው ተረኛውን መልአክ ይጠብቁ ይላል። ታዲያ መንገድ ላይ ይገናኛሉ። ይገርማችኋል። አሁን የዚህ ዓለም ጥበቃዎች እንኳን ይፈራረቃሉ በሰዓት ልዩነት፣ የመዓልትና የሌሊት የቀንና የሌሊት ተብሎ ሰማያዊውን ስርዓት ነው በስጋ የተገለጸው። በነገራችን ላይ የህገ መንግስቱ አገራዊ መንግስቱ የሚስተዳደረው በቤተ ክርስቲያን ስርዓት በፍትሐ ነገሥቱ ሀሳብ ነው። እየሰማችሁ ነው። ለምሳሌ አቃቤ ህግ ማለት እኮ ህግ ጠባቂ፣ ይሄ እኮ ግዕዝ እኮ ነው። የቤተ ክርስቲያናችን ፍትሐ ነገሥት ያስቀመጠው ነው። አቃቤ ህግ ብሎ መንግስት የሚጠቀምበት ከየት የተወሰደ ነው? ከዚች ቤተ ክርስቲያን። ፍትሐ ብሔር ማለት አሁን የብሔር ብሔረሰቦች የሀገሮች እኩልነት የሚከበርበት፣ ነፃነት የሚታወጅበት፣ ፍትህ ሰላም የሚገኝበት ማለት ነው። ይሄ እኮ ግዕዝ ነው ሀሳብ። ቤተ ክርስቲያኒቱን አንዳንዶች ዘነጓትና ነው እንጂ ባለውለታ እኮ ናት። ህግ ሳይጻፍላት ህግን ጽፋ ያኖረች፣ ህግ ቀርጻ ተርጓሚ አዘጋጅታ ያኖረች እኮ ናት። ባለውለታ ናት በእውነት። ታዲያ እንደምን ዋለ ይለዋል። መቼስ በምድር ላይ ሁለት አይነት ሰው አይደለም የሚኖርባት፣ ገፊና ተገፊ፣ ድሃና ባለጸጋ፣ ያለውና የሌለው፣ አመስጋኝና አማራሪ፣ ትዕቢተኛና ትሕትና የተላበሰ፣ ክፉና በጎ፣ ሌባና ቸር፣ አመስጋኝ፣ ብዙ አይነት ሴትና ወንድ፣ ሽማግሌና ሕፃን እንዲሁ በተቃራኒ የሚኖርበት ዓለም ነው። ታዲያ ክፉ ባለበት ደግ አለ። ለክፉም ጠባቂ አለው፣ ለደጉም ጠባቂ አለው። ከደጉ ስንጀምር ወዳጃችን እንደምን አለ ይለዋል። ይገርማችኋል። አንድ ጊዜ ለሰው የተሰጡት ሁለቱ የሚጠብቁት መላእክት እስከ ዕለተ ሞቱ የሚጠብቁት እሱን ብቻ ነው። ሌላ የሚጠብቁት ሰው የላቸውም። እየሰማችሁ ነው። አሁን የዚህ ዓለም ጠባቂ ደሞዝ የተሻለ ካገኘ ሌላ ጋር ሄዶ ጥበቃ ይሰራል። ይሄኛው ካስቀየመው ደግሞ ሌላ ጋር ሄዶ መፍትሄ ይፈልጋል። ሰርቆም ሊጠፋ ይችላል ጨርሶም ማለት ነው። በክርስቶስ የታዘዙት በነገራችን ላይ የመላእክት አገልግሎታቸው የመጀመሪያ ደረጃ ሁለተኛ ተልእኮ ነው፣ መላላክ። የሰውን መስዋዕት የካህናቱን አገልግሎት የሚመናንን መስዋዕት ወደ እግዚአብሔር ማሳረግ ነው። የእግዚአብሔር ምሕረት ወደ ምድር ማምጣት ነው። ሁለተኛ ደግሞ እግዚአብሔር ቅዱስ ቅዱስ እያሉ ማመስገን ነው። ሶስተኛ ሰውን መጠበቅ ነው ስራቸው። ሶስት ነው ዓላማቸው። ከዚህ ውጭ ሌላ ዓላማ የላቸው። ታዲያ እንደምን ዋለ ወዳጃችን ብሎ ሲጠይቀው ይላል ደግ ሰው ከሆነ እጁ በምጽዋት አንደበቱ በጸሎት የበረታ ደግ ሰው ነው ብሎ ይመሰክርለታል። ተረኛው መልአክም ቀረብ ብሎ ይጸልይለታል። ምን ይልለታል? ንገሩኝ። ምን ይልለታል? ድገሙት። ምን ይልለታል? ይህንን በደንብ እንዳትረሱ። ይጸልይለታል። ምን እያለ? ጌታ ሆይ በጎ ሰው ነው፣ አንደበቱ ከጸሎት እጁ ከምጽዋት አልተለየም። እድሜ ስጠው፣
ጤና ጨምርለት፣ ሀብቱን አብዛለት፣ ቤቱን ባርክለት፣ ክፉን አርቅለት እያለ መልአኩ ይጸልይለታል። ምንም በጎ ቢሆኑ ሞት ይቀራል። ደጋጎቹ ነቢያት እንኳን ሞተዋል እኮ እና አብርሃም መች ቀሩ? በእኛ ዘመን የምናውቃቸው ቅንነት፣ በጎነት የሰመረላቸው ሃይማኖታቸውን በተግባር ይኖሩ በልብስ እንደኛ ሃይማኖታቸውን ያልገለጹ ስንት ክርስቲያኖች እኮ አልፈዋል። ከቤተ መቅደሱ ሳይለዩ የሙጥኝ እንዳሉ በዓላትን አክብረው እናትና አባትን አክብረው ካህናትን አክብረው ፍጻሜያቸው ያማረላቸው ብዙ ክርስቲያኖች እኮ አሉ። ታዲያ ሞት አይቀርም። በሚሞትበት ሰዓት እነዚያ መላእክት በደስታ ያለ ጣር ያለ ጋር ነፍሱን በክብር ተቀብለው ከጌታ ፊት ያቀርቧታል። በነገራችን ላይ ሰው የሆነ ሁሉ ሲሞት መጀመሪያ ነፍስ ከስጋ እንደተለየች ከሥላሴ ፊት ይቀርባል። ወታቀድም ሰጊደ ለስሉስ ቅዱስ አይደል የሚለው ነፍስ ሁሉ ለሥላሴ ቀድማ ትሰግዳለች። ለማን? በግራ በቀኝ ሁለቱ መላእክት ይዘዋት ይቀርባሉ። ከማን ፊት? ፍርድ የማይዛባበት ከመድኃኔዓለም ፊት፣ ምክንያት የማይደልለው እግዚአብሔር ፊት። ይሄን ሳደርግ ነበር የመሸብኝ ተብሎ የማይሸወደው እግዚአብሔር ፊት እሱ ፊት ትቀርባለች። መላእክቱ ምስክርነት ይሰጣሉ። ጌታ ሆይ ከእናቷ ማኅፀን ጀምሮ ጠብቁ ካልከን ጀምሮ ጽድቅ እንጂ ኃጢአት ስትሠራ አላየናትም፣ ለክብር ትበቃለች ብለው ምስክርነት ይሰጣሉ። መድኃኔዓለምም 4 ቀን ገሃነመ እሳትን አዙራችሁ አሳዩአት። ክፉ ብታደርጊ ከዚህ ትገቢ ነበር በለዋት። 3 ቀን መንግሥተ ሰማያትን አስጎብኟት። አሁን ግን የዚያን ዓለም የሚበላውን የሚጠጣውን የሚለበሰውን የሚጌጠውን የሚሾመውን ሁሉን ነገር እምቢ ብለሽ የሥጋ ፍላጎትሽን ድል ነስተሽ ነፍስሽን በማስደሰት ኖረሻልና ከዚህ ትገቢያለሽ ብላችሁ መንግሥተ ሰማያትን 3 ቀን አሳዩአት። ለጊዜው እዚያ እስከምትደርስ ግን በገነት አኖሯት ይላል። መላእክት በደስታ ገሃነመ እሳትን 4 ቀን ያስጎበኟታል። ክፉ ብትሰሪ ስንጠብቅሽ አልጠበቅ ብትይ፣ ተመለሽ ስንልሽ አልመለስ ብትይ፣ ነፍስሽ ተርባ ሥጋሽን በማስደሰት ብትኖሪ፣ ከብር ባይ ልቦናሽን ብታስተናግጂ ከዚህ ስትሰቃይ ትኖሪ ነበር። ግን በጥበቃችን ተጠብቀሽ ኖረሻልና ኋላ በዚህ መንግሥተ ሰማያት ታርፋለሽ ብለው ለገነት ያበቋታል፣ ወደ ገነት ይወስዷታል ይላል። እዚያ እንድንበቃ መድኃኔዓለም ይርዳን። አሜን አትሉ? ክፉ ሰውም ከሆነ ይዘውት ይወጣሉ። እንደምን ዋለ ብሎ ይጠይቀዋል። ተረኛው እኮ ነው። አይ ክፉ ሰው ነው ይላል። ልቡ በትዕቢት፣ እጁ በስርቆት፣ አንደበቱም በሐሜት የተሞላ ነው። እግዚአብሔርን መፍራት ጨርሶ አይታይበትም እያለ ይነግረዋል። ተረኛው መልአክ ይወርድና ይላል በርቀት ቤተ እግዚአብሔር የማይገባ ሰው በርቀት ሆኖ እንደሚሳለፍ በርቀት ሆኖ ይጸልይበታል። ንገሩኝ፣ ምን ይልበታል? ቅድም ምን ይልለታል ነው ያልነው? ይጸልይለታል። አሁንስ ይጸልይበታል። ይጸልይበታል ነገር አለው። ምን እያለ? እባክህ ጌታ ሆይ ይህችን አስጠብቁ ብለህ ከሰጠን ጀምሮ አንድ ቀን ጽድቅ ስትሰራ አላየናትምና ነፍሱን ከሥጋው ለይተን ግደለው። ይህን ሰው ከምንጠብቅ እንስሳት አራዊትን ብንጠብቅ ይሻለናል ብለው አራዊትን ከሰው ልጅ ያስቀድማሉ፣ ያስመርጣሉ ይላል። ምዕመናን እንዴት ካውሬ እንነስኛ! አስተዋይ አእምሮ እያለን የምናገናዝብበት ማንነት እያለን እንደው በሕግ መኖር እንዴት ያቅተናል? ቅዱስ ያሬድ የተኮኑ ከመ ፈረስ ወበቅል ለአልቦሙ ልብ እለ በሕሳም ወበልጓም ይመይጥዎሙ መላትዎሙ ይላል። እባካችሁ እናንተ ሰው ናችሁ፣ ልጓም እንደሌለው ፈረስ አትሁኑ ይላል። ሰው ናችሁ። ልጓም የሌለው ፈረስ ገደል ይሰዳል፣ አልተባለ ቦታ ይወስዳል። ሲጀመር ገልብጦ ረግጦ ራሱ ሊገል ይችላል። ፈቃደ ሥጋ ገልብጦ አይጣላችሁ፣ አይግደላችሁ፣ አይጫወትባችሁ። ልጅነታችሁን፣ ክብራችሁን፣ አገልግሎታችሁን አይንጠቃችሁ። ልጓም ይኖራችሁ ለክርስትናችሁ፣ ለአነጋገራችሁ፣ ለአመለካከታችሁ፣ ለኑሯችሁ፣ ለሕይወታችሁ ገደብ ይኖራችሁ ይላል ቅዱስ ዳዊት። አበሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦሙ ልቦ ተመሰሎሙ ይላል መዝሙር 48 ቁጥር 12 ላይ። ሰው ክቡር ነበር፣ ክብሩን አጣ። ክብሩን ከማጣት የተነሳ ልብ እንደሌላቸው እንደ እንስሳ ተቆጠረ። አያችሁ፣ እንስሳ መጠበቅ ይሻላል። ከእንስሳም አውሬን እንጠብቅ፣ ግደለው፣ ውሰደው እያሉ ይጸልያሉ። ምንም ቢቀማጠሉ፣ ምንም ቢሞላ፣ ምንም ቢያምር፣ ምንም ዓለሙን ሰማይ ሰማይ ለመርገጥ እየቃጣን ምድርን ተጸይፈን ብንኖርም ሞት አይቀርም ወዳጅ። ማንም ኃያላን የተባሉ ይችን ቤተ ክርስቲያን ያቃጠሉ ነግራኛ ይመድ እነ ወዲት ጉዲት ኃይላቸው ከሞት አላዳናቸው። እነ ሞቶሎሚ
ስልጣናቸው ከሞት እነ ናቡከደነፆር እነ ፈርዖን ከነሱ በላይ ኃያላን የለም የሚጠቀስ ግን ከመቃብር በታች ናቸው። ክፉ ታሪክ ነው ዛሬ የሚወሳላቸው። ምዕመናን የእኛ ሕይወት ያልፋል፣ ታሪክ ይቀጥላል። ግን በበጎ እንነሳ፣ በበጎ ስራ እንስራ። ታዲያ ያን ጊዜ ምንም ቢቀማጠሉ ሞት አይቀርም፣ ይሞታል። ይዘው ነፍሱን በርቀት ያሰግዷታል። ቤተ እግዚአብሔር የማይገባ ሰው በርቀት እንደሚሰግድ ግዴታው ይሰግዳል። በነገራችን ላይ ነፍሱ ሁሉ አማኝ ሙስሊም፣ ክርስቲያን፣ ካቶሊክ፣ ጴንጤ የሚባል የለም። ነፍሱ ሁሉ እንደሞተች መጀመሪያ ለሥላሴ ትሰግዳለች። ከዚያ በኋላ ፍርድ ይጠብቃታል። ለዚህ ነው የ3 ዓመቱ ብላቴና ያዕቆብ ዘስሩግ በቅዳሴው ላይ ገና በእናቱ እቅፍ ላይ ያለው የእናቱን የደረት ጡት ጠብቶ ያልጠገበው ሕፃን ልጅ ምን አለ? አንሰ ፈር ሰለስተ ግብራት አለ። እኔ 3 ነገር ያስጨንቀኛል። ስንት ነገር? የመጀመሪያው ጸአተ ነፍስ ምስለ ሥጋ፣ ነፍሴ ከሥጋ ልለይ ብላ ስጨነቃል። ስራ አልሰራሁም። ከማመስገን ይልቅ በማማረር ነው የኖርኩት። ከመስጠት ይልቅ በመንጠቅ በመቀማት ነው የኖርኩት። ስለዚህ እኔ ባለጌ ነኝና ነፍስ ከሥጋ ልለይ ብላ እጨነቃለሁ። የታመመ ሰው ሊሞት የደረሰን ሰው ብታዩት ጭንቁን አያደርስ ነው ምንላል፣ አያደርስ ነው። ነፍስ በቀላል አትለይም። እርግብግቢቱ እዚህ ላይ ነፍሱ ጭግቢ መከራ ነው ጣሩ። ያን ጊዜ እፈራለሁ። ሁለተኛው ወካሌታ ይቀውም ቅድመ ፈጣሪ፣ ሁለተኛው ደግሞ ከፈጣሪ መቆም አለ። ከማን ፊት? እግዚአብሔር ፊት መቆም አለ። ምዕመናን ግድ የላችሁ ምድራዊ ዳኛ ቢቀጣን እንኳ በአንዲት ኮንቲነር በአንዲት ቆርቆሮ በቆርቆሮ ቤት ውስጥ ነው የሚያስጨንቀን። እግዚአብሔር ለዘላለም በሲኦል ነው የሚቀጣን። ስለዚህ እሱን እንፍራው። መፈራት ያለበት እሱ ነው። በእሱ ላይ ጽናት ብርታት ሊኖረን አይገባም። ከሥላሴ ፊት ስቆም ነው አለና የመጨረሻውና ሦስተኛው ወሳሊሳይ ጸአተ ፍትሕ ምስለ ጊዜ፣ ሦስተኛው ከጌታ የሚወጣውን ፍርድ ስሰማ ነው። በጎ ስራ የለኝምና ሲኦል ገባል፣ እደነግጣለሁ፣ ፈራለሁ። ከዚህ ሕይወት ያውጣል። ስናትና መድኃኔዓለም አዎ በጎ ብትሰሪ እዚህ ትገቢ ነበር ብላችሁ 4 ቀን መንግሥተ ሰማያትን አስጎብኘዋል። አሁን ግን ምግባርሽ ከዚህ አውጥቶሻል፣ ለይቶሻል ብላችሁ 3 ቀን ገሃነመ እሳትን አሳይታቸው ወደ ሲኦል ጣሉልኝ ይላል። ከዚህ ሕይወት እግዚአብሔር ይጠብቃል። ስለዚህ መላእክት ምኖቻችን ናቸው፣ ጠባቂዎቻችን ናቸው። የዘጸአት 23 ቁጥር 20 ላይ መዝሙረ ዳዊት መዝሙር 90 ቁጥር 1 ተመልከቱት። እስመ ለመላእክቱ የዝወሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ይጠብቁህ ዘንድ ስትወድቅም ያነሱህ ዘንድ መሰናክልህን ሁሉ ያስወግዱልህ ያርቁልህ ዘንድ መላእክቱን ስላለዋል እልካለሁ አዛለሁ። ስለዚህ መላእክት ምኖቻችን ናቸው? ጠባቂዎቻችን ናቸው። ሦስተኛው ነፍስ አባት ለልጆቹ ጠባቂ ነው። ማን ነው አልኳችሁ? እስኪ ነፍስ አባት የሌላችሁ ሰዎች እጃችሁን አሳዩኝ። ነፍስ አባት የሌላችሁ፣ እሺ ያላችሁ ሰዎች እጃችሁን አሳዩ። ያላችሁ ቅድም ያላወጣችሁ ነበራችሁ። አሁንም ዝም እንደ ትዕቢት ነው መሰለኝ። ያላችሁ ሰዎች ከፍ አድርጉ። በደንብ ያላችሁ አንዳንድ እጃችሁ ያላ። እስኪ የሌላችሁ ደግሞ የሌላችሁ አይቻችኋል። የሌላችሁ በደንብ አውጡ። አሁን ደግሞ የሌላችሁ ቁሙ። እንደው በደንብ ቁሙ። የሌላችሁ እስኪ ቁሙ። ለፍርድ አይደለም፣ እዚህ ፖሊስ የለም የሚፈርድባችሁ። ለትምህርት ነው፣ ለእውቀት ነው፣ ለነገ የተሻለ ህይወት ነው፣ ለመመለስ ነው። ቁሙ። ማያ ይቾታለሁ። አይቆሙ? ቁሙ። ሁላችሁም ቁሙ። ሁላችሁም ስል ነፍስ አባት የሌላችሁ እስካሁን ወይንም ደግሞ በሆነ አጋጣሚ ሀገር ቀይራችሁም ይሁን አሁን ነፍስ አባት የሌላችሁ